ዲያቆን ምስጋን የዋግኽምራ ሰቆጣ የጋዝጊብላ ወረዳ ዛሮታ ቅዱስ ሚካኤል ቤተክርስቲያን ዲያቆን ወደ ሚዲያችን እንዴት መጣ? እዛ ድረስ ከአዲስ አበባ ከሰቆጣ ተነስቶ እኛ ድረስ መጥቶ ማናገሩ እንዴው እዚህ ላይ ቢብራራልኝ። ከአዲስ አበባ 700 ምናምን ኪሎ ሜትር ሄደን አድርሰን በዛው ደግሞ ለእናንተ ማስታወሻ ቪዲዮ ቀርጸን እንመጣለን። ምንም ችግር የለብንም። ሙሉ ቤተክርስቲያንን በእኔ ስም መስራት እፈልጋለሁ የሚልም አላፍት ቢመጣ ተቀበላላችሁ? ተቀባይ ነን። እግዚአብሔር ወዶና ፈቅዶ ወይም እግዚአብሔር መርጦት ይህን አደርጋለሁ የሚል ካለ ህብረተሰቡ ምንም አይነት አቅም የለውም፣ ደሃ ነው፣ ችግረኛ ነው፣ በጸጋ ነው የምንቀበለው። በአካባቢያችን ምንም ቴክኖሎጂ ተጠቃሚ አይደለም፣ ሀገሩ ያደገ አይደለም፣ እዚህ ወደ ቴክኖሎጂ የተቀላቀለ አይደለም። የኔትወርክ ችግር አለበት። ቅድም መሪ እንዳሉት የመብራት ችግር አለበት፣ የውሃ ችግር አለበት፣ ድርቅ ያጠቃው ነው። በጣም ወጣ ያለ ብዙ ችግር ያለበት ዘመናዊ አስተሳሰብ የሌለበት ነውና ቤቱን የሚሰራ እግዚአብሔር ነው፣ እኛ አይደለም። ስለዚህ ቻናላችን ከአዲስ አበባ ዋግኽምራ ድረስ ደርሷል ማለት ነው፣ ይታያል ማለት ነው። በጣም ደስ ማለት ታዋቂ ነው። ዋግኽምራዎች ከኛ ጋር ናቸው። ከዚህ በኋላ ከተማ ማን አለ? ኮምቦልቻዎች አላችሁ። እንግዲህ ለግዝ ውስጥ ኮምቦልቻ፣ ደሴ፣ ወልዲያዎች አላችሁ፣ አላማጣዎች፣ አላማጣ፣ ላሊበላ፣ ኮረም ዝርዝራ። በዚህ ደግሞ የሰሜን ወሎና የወሎን ከተሞች በመጥራለኝ። በዚህ ነው ላስታ፣ ላሊበላ፣ ሰቆጣ፣ ዋግኽምራ ዋናው በነገራችን ላይ ዋናው ወረዳው ጋዝጊብላ ወረዳ ማንደጭ መድኃኒዓለም ይባላል። በዚህ ደግሞ ሄደስኪ እንደው እሱ ተመቶ እኮ በቀላሉ ህዝቡ በቀላሉ ሰርቶታል። ባለፈው ጦርነቱ መድኃኒዓለም እኮ በጦርነቱ ተመቷል። ተመቶ በቀላሉ ሰርተውታል። ስለዚህ ጨጨሆዎች፣ ጋይንቶች፣ ደብረ ታቦሮች፣ ባህር ዳሮች፣ ጎንደሮች እስኪ የት ናችሁ? እና አዲስ አበባዎች ብቻ በአረብ ሀገር ያላችሁ እህቶቻችን ወንድሞቻችን፣ በሳውዲ አረቢያ ያላችሁ፣ በየመን ያላችሁ፣ በተለያየ ሀገር ያላችሁ፣ በጀርመን ያላችሁ፣ በስዊድን ያላችሁ፣ እንደገናም በአሜሪካ በአውሮፓ ያላችሁ ወንድሞቻችን እህቶቻችን ይህን ቤተክርስቲያን አስታውሱት። እንግዲህ ታቦቱ በጣም ገለኛ ነው፣ ታሪከኛ ነው። ታሞ የሄደ ሰው ከጸበሉ ሳይድን አይመለስም። እንደዚህ መካን ሁና እወልዳለሁ ብላ ሄዳ መስቀሉን ታሽታ ተንከባላ የሄደች ሰው እዛ ሳትወልድ አትቀርም። አንድ ሰው ታሞ ስለተስሎ በሬ ሰጥቷል ለቤተክርስቲያኑ ማለት ነው። በሬ ማለት በዛ ሀገር በጣም ከባድ ነው፣ በጣም ከባድ ነው። ልዩ ነው። ቤተክርስቲያኑ ፈጣን ነው። የቀደምት ከመሆኑ አንፃር የነገርከውን ሰሚ ነው። 3 ቀን ነው እዛ የተዋጉበት፣ ሙሉ 3 ቀን ሌትም ቀን በወዳና በወዲህ በድሽቃና በተለያየ ተተኳሽ እየተመታ በጦርነት መካከል አልፎ ተርፎ ከዳነው ሰው ነው። እንግዲህ ይሄን ታሪክ እየሰማን ያለ ነው። እንግዲህ ይሄን ቦታ ማገዝ ያው የምትፈልጉ ካላችሁ የግዴታ ብርም ላይሆን ይችላል። የግድ ብር አይጠበቅም። እቃ አለ አይደለ? ሲሚንቶ አለ፣ ብረት አለ፣ ምስማር ነገሮች አሉ አይደለ? እሱንም ገዝታችሁ ማዘዝ ትችላላችሁ። እኛ ማድረስ እንችላለን። አንድ ቃል ልግባ። እሺ፣ በእውነት እግዚአብሔር ፈቅዶና ወዶ እንደው አንድ በጎ ሰው ተነስቶ ለዛ ቤተክርስቲያን ወይ ቆርቆሮ ወይ ብረት ጠቀም ያለ ነገር የሚለግስ ካለ እኔ እዛ ድረስ መጥቼ ለማድረስ ዝግጁ ነኝ። እናመሰግናለን። ይኸው እግዚአብሔር ምስክሬ ነው። እንደዚህ አይነት ቃል ካገኘ መምር እንዴ ግድ ነው ነዳለን። በዚህ ደረጃ እንደው ደፍሮ የሚያገዘን ሰው ካገኘን ከአዲስ አበባ 700 ምናምን ኪሎ ሜትር ሄደን አድርሰን በዛው ደግሞ ለእናንተ ማስታወሻ ቪዲዮ ቀርጸን እንመጣለን። ምንም ችግር የለብንም። ግን እንደው ለማገዝ ያው እናንተ ፈቃደኛ ሆኖ እግዚአብሔር የረዳችሁ መስጠት የማይሰለቻችሁ የተዋህዶ ምርጥ ልጆች እንዳላችሁ ስለምናውቅ ነው እንደዚህ ወደ እናንተ ዛሬም የመጣ ነውና እንግዲህ ይሄንን ቤተክርስቲያን ማገዝ ይታወቃል። ትውቃችሁ ቅርባችሁ ከማን ጋር እንደሆነ ከእግዚአብሔር ብቻ ነው። ሰው አያደንቃችሁም። እንደዚህ ያለ ቦታ ስታግዙ ማንም አያደንቃችሁም፣ ምክንያቱም ታዋቂ አይደለም። ግን ከተማ ውስጥ ብታግዙ በከተማ በአደባባይ በድምጽ ማጉያ እከሌ የሚባል ሰው ይሄን ያክል ገንዘብ አግዟል ተብሎ በህዝብ ፊት ይነገርላችኋል። እዚህኛው ግን እንደዛ አይደለም። ምክንያቱም ገጠር ነው፣ ማይክ የለ፣ መብራት የለ፣ ህዝብ እንኳን በወጉ የማይሄድበት አካባቢ ነውና
በተቻላችሁ መጠን ያው እንተጋገዝ፣ እንርዳቸው ለማለት ፈልጋለሁ። በመጨረሻ ግን ነው ክቡር እንግዳችን የምትለው ካለህ ዲያቆን ምስጋን የዋግ ኽምራ ሰቆጣ የጋዝጊምላ ወረዳ ዛሮታ ቅዱስ ሚካኤል ቤተክርስቲያን ዲያቆን የምትለው ነገር ካለ የመጨረሻ ሐሳብ በለልና እንጨርስ። ግን በነገራችን ላይ እዚህ ላይ ዲያቆን ብቻ ሳይሆን የደብሩ የህንፃ ሰሪ ኮሚቴም ሊቀመንበር ምክትል ሊቀመንበር እንደሆነ ቢገለጽ። ምክንያቱም እንዴ ታዲያ በደንብ ግለጽ እንጂ ስልጣንን እዛ አካባቢ ያለን ድርሻ ያው እንግዲህ የዛ አካባቢ ያለው በድቁናም ብቻ አይደለም ማገለግለው፣ ቅድም እንደነገርኳችሁ በቤተ መንግስትም ማገለግላለሁ፣ በቤተ ክህነትም ማገለግላለሁ ብያችኋለሁ። ለቤተ ክርስቲያኑ ደግሞ የህንፃ ኮሚቴ ምክትል ሰብሳቢ ነኝ። እንግዲህ በምትችሉት ሁሉ የቤተ ክርስቲያን ልጆች፣ ውድ የቤተ ክርስቲያን አገልጋዮች፣ ውድ የሃይማኖት አፍቃሪዎች በምትችሉት ሁሉ እርዱን ለማለት 24 ሰዓት ደፋ ቀና ብሎ ለመስራት እዛ ያለ ህዝብ በጉልበቱ ምንም ችግር የለበትም። በገንዘባችሁ በእውቀታችሁ እርዱን ለማለት ነው እዚህ ድረስ የመጣሁት። በተለይ ለዛ ቤተ ክርስቲያን የሚያስፈልገው ብረት አለ፣ ጣውላ አለ፣ ቆርቆሮ አለ፣ ምስማር አለ፣ በጣም የተለያየ ማቴሪያል አለ። በአይነት ለምትሰጡ ወይም ደግሞ እቃውን ገዝተን እንሰጣለን ለምትሉ ውድ ቤተሰቦቻችን በዚህ ልክ ብትረዱንና በዚህ ልክ ብታዩን ለማለት ያክል ነው። አመሰግናለሁ። ሙሉ ቤተክርስቲያንን በእኔ ስም መስራት እፈልጋለሁ የሚልም ባለሀብት ቢመጣ ተቀብላላችሁ? ተቀባይ ነን። እግዚአብሔር ወዶና ፈቅዶ ወይም እግዚአብሔር መርጦት ይህን አደርጋለሁ የሚል ካለ ህብረተሰቡ ምንም አይነት አቅም የለውም፣ ደሃ ነው፣ ችግረኛ ነው፣ በጸጋ ነው የምንቀበለው። አቶ ከሊ ሰራው ተብሎ ቤተክርስቲያኑ እውቅና አግኝቶ ቢሰራውስ ችግር የለም። ስሙ እንደውም እዛ ይልካል። የምንፈልገው ቤተክርስቲያኑ መሰራቱን ብቻና መቋቋሙን ነው የምንፈልገው። አዲስ አበባ አንድ ሰው ሲነግረኝ ቤተክርስቲያን እንደዚህ የሚያሰሩ ሰዎች ነበርና አንዱ እናንተ እጃችሁን ሰብሰብ አድርጉና ኮሚቴዎች ወይም ደግሞ ሰበካ ጉባኤ ወይም አለቃ ጻፊ እጃችሁን እዚች ድርሽ አታረጉ ቤተክርስቲያኑን የሰርች ልስጣችሁ ሲል እምቢ አሉ የሚባል ቤተክርስቲያን ሰምተህ ታውቃለህ እንዴ? ማአት ለምንድን ነው ስለ ምክንያቱ ከዛች ከምገባው ትንሽ አለ አይደል ቦጨቅ ነገር እኛ ከለለበት አይሰምርም አይነት ነገር ባይገነባ ይክረኝ የሚሉ እንዳሉ በጣም እኔ የሳቁበት። እኛ ከለለንበት ኮሚቴው ውስጥ ወይ ደግሞ አለቃና ጻፊ ካልተሳተፈበት ህንጻው አይሰምርም አይነት ስሜት ያላቸው ሰዎች ስላሉ ይንቀጠቀጣል ነው የሚሉ ስላሉ ብዙዎቹ እሺ አይሉም። ግን ይሄኛው ግን ገጠር ቦታ ነው፣ አለቃ የለበት፣ ጻፊ የለበት፣ የሂሳብ ሹም አዛዥ ነዛዥ ምናምን የለበትም። ጌታዬ ያለው ሰበካ ጉባኤና ካህናት ዲያቆናት ብቻ ናቸው። እዚህ ላይ መምህር የኛ ሚዲያ ተደራሽ ነው እንዴ? እንዴት ወደዚህ ወደኛ ሚዲያ ሊመጣ ቻለ? እስቲ ይሄንን ማብራራት ወይም ሶኖት ከመጀመሪያ ጋር የተገናኘ እኔ እንኳን አላውቀውም። ወደ ሚዲያችን እንዴት መጣ? እዛ ድረስ ከአዲስ አበባ ከሰቆጣ ተነስቶ እኛ ድረስ መጥቶ ማናገሩ እንደው እዚህ ላይ ቢብራራልኝ መምህር። እንደው እግዚአብሔር ይስጥ፣ ጥሩ ሐሳብ ቦምብ የሆነ ሐሳብ ነው ያነሳው። አሁን እንግዲህ እስኪ ስንት ኪሎ ሜትር ነው መጀመሪያ ነበረ ይሄ ነገር መግባት የነበረበት? የኛን ሚዲያ እንዴት አይቶ ወደኛ እንዴት መጣ? በዚህ ሚዲያ እንዲቀርብስ እንዴት አሰበ? እኛ የዚህ ያህል ኃላፊነት ተጥሎብናል ማለት ነው። እና ቻናላችን ተመራጭ እየሆነ ነው ማለት ነው። ሌላ የምታሰሩ ደግሞ ነገር እንዳትደውሉ ለማለት ፈልጌ ነው። ቆይ እኔ የምለው መጀመሪያ ግን እንትን ተናገር እስኪ ርቀቱን ከአዲስ አበባ ሰቆጣ ድረስ ስንት ኪሎ ሜትር ይሆናል? 720 ኪሎ ሜትር ነው። 720 ኪሎ ሜትር ድረስ ተጉዘን የመጣ ነው ጥቷል። ግን እዛ ድረስ ለውኛ መጥተክ በዜማና በመምህር ሰለሞን ቲክቶክ አካውንት ይሄ ጉዳይ እንደው የቤተክርስቲያን ጉዳይ የሚሳካ ይመስላል? እስቲ እንደው መንፈስ ቅዱስ ካልተጨመረበት በስተቀር እኛ ጩጮዎች ልጆች ሳይሆኑም ሰዎች እንደው እነዚህ ዱርዬዎች ወይም ደግሞ አሁን እነዚህ እንደው ለእውነት ለነፍሳቸው የሚሰሩ ላንመስላቸው እንችላለን። እና ይሄንን ታምንብናለህ ወንድማችን? አይ እኔ በመሰረቱ እንግዲህ አንዳንድ ቤተክርስቲያኖች በውጭ ሀገርም ይሁን በአገር ውስጥም ይሁን አንዳንድ ወጣቶች እንደዚህ በሚዲያ ላይ በአነሳሱት ባሉት ብዙ ቤተክርስቲያኖች ይደገፋሉ፣ ይሰራሉ። ደስ የሚለው ምንም ህፃኖች ብትሆኑ፣ ምንም ዱርዬዎች ብትሆኑ፣ ምንም ወጣቶች ብትሆኑ የሰው ልጅ አስተሳሰቡ ነው። መንፈስ ቅዱስ ካለው አይታወቅም።
ትልቆች አሉ ውስጣቸው የማይታወቅ፣ ትንሾች አሉ ለቤተ ክርስቲያን ቅርብ ለእግዚአብሔር ተገዥ ሆኑ አሉ። ስለዚህ በዜማቲው ብዙ ነገሮችን እየተከታተልን ነበርና አንዳንድ ደካሞችን ሲያነሱ፣ አንዳንድ የተጎዱ ሰዎችን ሲደግፉ፣ ለቤተ ክርስቲያኖች ብዙ በጦርነትም ይሁን በተለያየ ነገር ለተጎዱ ይደግፋሉ። አንዳንድ ጊዜ እንደዚህ በሚዲያ ስንከታተል በተለያየ ነገር ስናይ፣ ስለዚህ አሁን እናንተን ለማግኘት በብዙ ጥረት ነው ወጥቼ ወርጄ ያገኘሁት። አጋጣሚ በእናንተ ኃይል መንፈስ ቅዱስ አድሮ እናንተ ባወጣችሁት ሐሳብ እግዚአብሔር ከእናንተ ጋር ተጨምሮ በሰው አምላክ ብዙ የሚሰየም ነገር አለ። ሰው አምላክ ሆነ አምላክ ሰው ሆነ የሚባል ነገር አለ አይደለ? ስለዚህ ሰው ክቡር ነው፣ ሰብሰን ዘክቡር ውእቱ ይላል። ስለዚህ አሁንም ቢሆን በእናንተ እኔ ትልቅ ተስፋ አለኝ። ይህ ቤተክርስቲያን ይሰራል ብዬ አስባለሁ። በአካባቢያችን ምንም ቴክኖሎጂ ተጠቃሚ አይደለም፣ ሀገሩ ያደገ አይደለም፣ እዚህ ወደ ቴክኖሎጂ የተቀላቀለ አይደለም። የኔትወርክ ችግር አለበት። ቅድም መሪ እንዳሉት የመብራት ችግር አለበት፣ የውሃ ችግር አለበት፣ ድርቅ ያጠቃው ነው። በጣም ወጣ ያለ ብዙ ችግር ያለበት ዘመናዊ አስተሳሰብ የሌለበት ነውና ስለዚህ እንግዲህ እግዚአብሔር በእናንተ ላይ አድሮ በእናንተ ይህ ቤተክርስቲያን ይሰራል ብዬ እኔ ትልቅ ተስፋ አለኝ። አንዳንድ ትላልቅ ቤተክርስቲያኖች እኮ በዚህ በሚዲያ በጣም ብዙ ብር ይሰበሰባል። ይሄ ደግሞ ከተለያየ ነገር ለማጽዳት ንጹህ ለመሆን እንደተባለው እኔ አውቃለሁ፣ እኔ አደርጋለሁ፣ እኔ ቆራጭ ፈላጭ ነኝ፣ እኔ ባልሁት ነው የሚል አካባቢያችን የለም። ማንኛውም ሰው ብር ለሚለግስ በራሱ በቤተክርስቲያኑ አካውንት ነው በጣምራ ነው የሚንቀሳቀሰው። 5 አንቀሳቃሽ ኮሚቴዎች አሉ። እነዛ ነው የሚያወጡት፣ እነዛ ነው የሚያስገቡት እንጂ ዝም ብሎ በዘፈቀደ እኔ አሁን በዛሬው ዕለት አንድ በጎ አድራጊ አይደለም እንኳን ጥሬ ብር ዕጣንም ይሁን ዘይብም ይሁን ይዘክድ ቢሉኝ አልቀበልም። መታወቂያ አለበት በደረሰኝ ነው። ሲቀጽል ደግሞ ብሩን አስገቡና እዛው ተንገዛለን ነው ማለት ላይ 30 ሞዴል አሁን ታትሟል። አሁን ነገ አንድ ሰው ብር ሰጥቶ አስገብቶ ደረሰኝ ቢጠይቀን 30 ሞዴል አለና ሞዴል 30 በቤተ ክህነቱ ታትሞ ቤተ ክህነት ነው ወደን ወጪ ያደረግነው 26 ደረሰኝ አውጥተናል። እሺ እናመሰግናለን። እንግዲህ ያው ወንድማችንም ከንግግሩ እስከ ዘይቤው በጣም ደስ የሚል የገጠር ዲያቆን፣ ንጹህ ዲያቆን፣ ምንም ያልተቀየጠ ዲያቆን ወንድማችን እያመሰገን ቤቱን የሚሰራ እግዚአብሔር ነው፣ እኛ አይደለም። ስለዚህ ቻናላችን ከአዲስ አበባ ዋግ ኽምራ ድረስ ደርሷል ማለት ነው፣ ይታያል ማለት ነው። በጣም ደስ ታዋቂ ነው። ዋግ ኽምራዎች ከኛ ጋር ናችሁ፣ ላይክ እያደረጋችሁ እና በተለይ በዚህ እንግዲህ ልጁ አዲስ አበባ ድረስ መጥቷል። ከሰቆጣ አዲስ አበባ 720 ኪሎ ሜትር አቆራርጦ የመጣ እንግዲህ ከዚህ በኋላ ከተማ ማን አለ? ኮምቦልቻዎች አላችሁ። እንግዲህ ለግዝ ውስጥ ኮምቦልቻ፣ ደሴ፣ ወልዲያዎች አላችሁ፣ አላማጣ፣ ላሊበላ፣ ኮረም ዝርዝራ በዚህ ደግሞ የሰሜን ወሎና የወሎን ከተሞች በመጥራለኝ በዚህ ላስታ፣ ላሊበላ፣ ሰቆጣ፣ ዋግ ኽምራ ዋናው በነገራችን ላይ ዋናው ወረዳው ጋዝጊብላ ወረዳ ማን ነው? ከጋይንት መተ ወደ ወልዲያ ስትዞር ጨጭሆ መድኃኒዓለም ይባላል። በዚህ ደግሞ ሄደስኪ እንደው እሱ ተመቶ እኮ በቀላሉ ህዝቡ በቀላሉ ሰርቶታል። ባለፈው ጦርነቱ መድኃኒዓለም እኮ በጦርነቱ ተመቷል። ተመቶ በቀላሉ ሰርተውታል። ያው ቤተክርስቲያኑ ታዋቂ ስለሆነ ነው። ቤተክርስቲያኑ ሰሚ ታዋቂ ቤተክርስቲያን ጨጭሆ መድኃኒዓለም ሲባል እኔ በትራንሱ በጥጉ ላይ የመኪና መንገዱ በጥጉ ላይ ነው የምታልፈው። ታዋቂ ታሪካዊ የድሮ ቤተክርስቲያን ነው ጨጭሆ መድኃኒዓለም። ጨጭሆ መድኃኒዓለም ማስታወሰኝ በጦርነቱ በመድፍ እንደተመታ። በጣም ጥሩ። ስለዚህ ጨጭሆዎች፣ ጋይንቶች፣ ደብረ ታቦሮች፣ ባህር ዳሮች፣ ጎንደሮች እስኪ የት ናችሁ? እና አዲስ አበባዎች ብቻ በአረብ ሀገር ያላችሁ እህቶቻችን ወንድሞቻችን፣ በሳውዲ አረቢያ ያላችሁ፣ በየመን ያላችሁ፣ በተለያየ ሀገር ያላችሁ፣ በጀርመን ያላችሁ፣ በስዊድን ያላችሁ፣ እንደገናም በአሜሪካ በአውሮፓ ያላችሁ ወንድሞቻችን እህቶቻችን ይህን ቤተክርስቲያን አስታውሱት። እየሰማችሁን ከሆነ እንግዲህ እግዚአብሔር ይስጥልን፣ እናመሰግናለን። ሁላችሁንም የኢትዮጵያ ሕዝብ በቅዱስ ሚካኤል ስም እንጠይቃችኋለን። ምክንያቱም የተጎዳው ቤተክርስቲያን ማን ነው? ዛሮታ ቅዱስ ሚካኤል የሚባል ነውና እዚች ላይ ጨዋታን ሳላቋረጥህ እስቲ በቤተክርስቲያኑ ግን
ቤተክርስቲያኑ ከተመሰረተ ምን አይነት ድንቅ ስራ፣ ምን አይነት ታምራት፣ ወይስ ለታመሙ ወይስ ለደከሙ ወይም የሆነ ጸበል ወይም በቤተክርስቲያኑ ላይ የሆነ ተአምር ነገር አለ ሲንገረም ስለ ቤተክርስቲያኑ ምናልባት እድሜው ታስታውሰዋለህ? እስኪ ነው ከእድሜው እንደለሰ ከተሰራ 686 ዓመት ነው። 686 ዓመት ነው። 686 ዓመት የተቆጠረ ታላ እየሰማችሁ ነው። 686 ቤተክርስቲያን ይሄን ጽፋ ያዝ ወንድማችን እናስቀምጠዋለን። እሺ እና ታሪኩን እንደው ገርሉን ሰዎች ሰሚ ነው የሚሉት ቤተክርስቲያኑን ስለት አስገብቶ ፈጣን ለምሳሌ አሁን በዚህ ሚዲያ ላይ የሚያዩን ልጅ ያልወለዱ ልጅ የሚሰጣቸው ሊሆን ይችላል። ጥሩ ትዳር የሌላቸው ጥሩ ትዳር እንዲሰጣቸው፣ ያላገቡ እንዲያገቡ፣ ያልወለዱ እንዲወልዱ፣ የታመሙ ካልጋ ላይ ተኝተው እባክህ አንተ ቅዱስ ሚካኤል ስማኝ ብለው ስለታቸውን እንዲያስገቡ፣ በመቀጠል የልባቸውን መሻት ጠይቀውት ባሉበት ቦታ ሆኖ በርቁም ሆነው ስለት ሰሚ ነው ሲባል ስለሰማው እስቲ ይሄንን ንገራቸው እስቲ። በጣም ጥሩ። እዚሁ እግረ መንገድ የምትይዘው ነገር ምንድነው? በዚሁ ጉዳይማ ማለት ነው እሱ ራሱ በግል ብዙ ነገር አውርቶኛል፣ ከካሜራ በፊት ማለት ነው። እሱ ራሱ እንኳን በግሉ የተደረገለት ብዙ ተአምራቶች አሉ፣ ኢቭን እስከ ሕይወት ድረስ የደረሰበት። ግን ቅዱስ ሚካኤል በክንፉ ከልሎ ያሳለፈበት ምክንያት ለምሳሌ እንደው በቀላሉ አንሳውና ያን እሺ ቀጥል። እንግዲህ ታቦቱ በጣም ገለኛ ነው፣ ታሪከኛ ነው። ታሞ የሄደ ሰው ከጸበሉ ሳይድን አይመለስም። እንደዚህ መካን ሁና እወልዳለሁ ብላ ሄዳ መስቀሉን ታሽታ ተንከባላ የሄደች ሰው እዛ ሳትወልድ አትቀርም። አንድ ሰው ታሞ ስለተስሎ በሬ ሰጥቷል ለቤተክርስቲያኑ ማለት ነው። በሬ ማለት በዛ ሀገር በጣም ከባድ ነው፣ በጣም ከባድ ነው። ልዩ ነው። ቤተክርስቲያኑ ፈጣን ነው። የቀደምት ከመሆኑ አንፃር የነገርከውን ሰሚ ነው። በጣም እኔ በግሌ በጣም ብዙ ፈተናዎች ደርሰውኛል። ከብዙ ፈተና ወጥቻለሁ። በጦርነቱም ብዙ ያጋጠመኝ ችግር አለ። ከዛ ሁሉ ድኛለሁ። ስለዚህ ለቅዱስ ሚካኤል ቀርቦ የነገረ ሰው ችግሩ ቶሎ ነው የሚፈታለት። እንደው የያን ቤተክርስቲያን ታሪኩን አንስቼ ዘርዘሬ አልዘልቀው ጊዜና ሰዓትም ስለሌለኝ እንጂ ታሪኩ የተለየ ነው። 3 ቀን ነው እዛ የተዋጉበት። 3 ቀን ሙሉ 3 ቀን ሌትም ቀንም በወዳና በወዲህ በድሽቃና በተለያየ ተተኳሽ እየተመታ ጭራሽ 3 ቀን የተዋጉበት። 3 ቀን ከ27 እስከ 30 ያሳዝናል። ብቻ ግን ያው እንግዲህ እየሰማችሁ ነው፣ እየተረዳችሁ ነው። ከማን የተረዳችሁት? ከራሱ ከቦታው በጦርነት መካከል አልፎ ተርፎ ከዳነው ሰው ነው። እንግዲህ ይሄን ታሪክ እየሰማን ያለ ነው። ማን ያርዳ የቀበረ ማን ይናገር የነበረ እንደሚባለው ሁሉ እንግዲህ ይሄ ሰው በጦርነት መካከል አልፎ እግዚአብሔር አግዞት ከሞት አፋፍ ደርሶ የተመለሰ ሰው ነው። ይሄን ሁሉ ነገር ግምት ውስጥ አስገብታችሁ የራሳችሁን ሐሳብና ድጋፍ ማድረግ ትችላላችሁ። ቤተሰቦቻችን ቅዱስ ሚካኤል ለቤቱ ያብቃን፣ ለድጋፉ ለእርዳታው ያደርሰን ነው የምንለው እኛ እንግዲህ አሜን።
እና ለእስራኤል መና ያወረድከው መልአኩ ቅዱስ ሚካኤል ሆይ አሁንም እኛን እርዳን፣ አግዘን፣ ቤትን እንድናንጽ እርዳን፣ አግዘን ብለን ነው እንግዲህ የዘመርነው። ቤተሰቦቻችን ስለነበረን ጊዜ ሁሉ ከልብ እናመሰግናለን። ሰላም